እንኳን ደህና መጣችሁ። አብረን የህፃር ሳሙና እንስራ። ከቤን ኬሚካልስ ጋር ማዘጋጀት በጣም ቀላል ነው። እናንተም ሞክሩት። በመጀመሪያ እንግዲህ ሚዛናችንን እናበራለን። ሚዛናችን ከበራች በኋላ መቀነሻ እቃችንን እናስቀምጣለን። አሁን የማሳያችሁ በ1 ሊትር ነው። በ1 ሊትር ካሳያችሁ ሁሉንም ራሳችሁ መስራት ትችላላችሁ፣ ምንም አይከብድም። ከዛ እዚች ጋር ሚዛኗ ላይ የዚች እቋ 105 ትላለች፣ እሷ 0 እናደርጋታለን። ቴር የሚለውን እዚች ጋር ከላይ ያለችዋን ስንነካት 0 ትሆናለች። ከዛ 1 ሊትር ለማምረት 650 ግራም ውሃ እናስቀምጥበታለን። 650 ግራም ውሃ እንጨምራለን ቀስ ብለን። ስድስት 150 ግራም ውሃ ሞልቷል። ከዛ በኋላ ከላይ ወረቀቱ ላይ እንዳለው ቀጥሎ ምንድነው የምንጨምረው? ኤስኤልኤስ። ስንት ግራም ኤስኤልኤስ ይላል? 65 ግራም ኤስኤልኤስ። ስለዚህ አሁንም ሚዛኗ ላይ እቺን 650ዋን እናጠፋታለን። እዚች ጋር ቴር የምትለዋን ምልክት ከላይ ያለችዋን ሰማያዊዋን ስንነካት 0 ይሆናል። ኤስኤልኤስ ማለት ይሄ ባዝሊን የሚመስለው አይነት ነው። እዛው ኬሚካል መሸጫ ስትጠይቁ እዛው እንትን ይነግሯቸዋል። እቺ 65 ግራም ይኸው እንደ ባዝሊን አይነት ነው። ቀስ ብለን 65 ግራም እንጨምራለን። ስልሳ ግራም ከጨመርን በኋላ እንግዲህ ኤስኤልኤስ በጣም ቀስ ብሎ ነው የሚሟመው፣ በጣም ማማሰል አለብን። 65 ግራም ሆኗል። 0 እናደርገዋለን። ይሄን ካማሰልን በኋላ ላብሳውን እንጨምራለን። ስለዚህ መጀመሪያ ይሄን በደንብ እናማስለው። ኤስኤልኤሳችን ገብቷል። አሁን እንግዲህ ኤስኤልኤስ በጣም ነው መማሰል ያለበት። ስለዚህ በደንብ እናማስለዋለን። በጣም በደንብ እናማስለዋለን። ለብዙ ደቂቃዎች ያህል መማሰል አለበት። ግን ብዙ ሊትር አሁን 50 ሊትር 100 ሊትር ምናምን በአንዴ ማማሰል ለሚችል ሰው፣ በተለይ አቅም ለሌለ ሰው ሚክሰር የሚባል ማሽን አለ። ሚክሰር እኔ ሰጀስት አደርጋለሁ ወይም እመክራችኋለሁ ሚክሰር ብትጠቀሙ። ግን ችግር የለውም 50 ሊትርም ማማሰል አይደክመኝ የሚል ሰው ችግር የለውም። ኤስኤልኤሱ ከብዙ ስቃይ በኋላ ሟምቷል። በጣም ውሃ ከለር ስለሆነ በደንብ አብረታችሁ እያያችሁ መሟሟቱን ቼክ ማድረግ ትችላላችሁ። ወይም ደግሞ ኤስኤልኤሱን ከከተታችሁ በኋላ ይታያል። ባይሟሟ ኖሮ እዚች ጋር እንትን ይኖረዋል። ስለዚህ አሁን ኤስኤልኤሳችን ስለሟሟ ላብሳችንን እንጨምራለን ማለት ነው። ስለዚህ ላብሳውን እንጨምር። እሺ አሁን ደግሞ 25 ግራም ላብሳ እንጨምራለን። ሚዛናችንን እናበረዋለን። ላብሳ ማለት ይሄ ጥቁሩ ነው እንግዲህ ወደ ጠላ ከለር አይነት ቡኒ ነው፣ ዳርክ ብራውን አይነት ከለር ነው። 25 ግራም ላብሳ እንጨምራለን። ቀስ ብለን ትንሽ ስለሆነች 25 ግራም መብዛት የለበትም። ግራም ላብሳ የዋናቱ ላይ ነው። ላብሳችንን እናማስላለን። አሁን ላብሳውን ጨምረናል። እንግዲህ ላብሳችንን ቀስ እያልን እናማስላለን። ላብሳው ሲማሰል እንግዲህ መፍጠን የለብንም። ኤስኤልኤሱን ቶሎ እናማስለዋለን። ላብሳ ግን ቀስ ተብሎ ነው፣ ብዙ ጊዜ አይወስድም። ግን ቀስ ብለን እናማስለዋለን። ይሄው እንደምታዩት በቃ ላብሳችንን ቀስ ብለን እናማስላለን። እንዲገለጽ እንደምታዩት እንግዲህ ላብሳውን ኤስኤልኤሱን ሟምቷል። አሁን ውሃና ሶዳ አሹን ደግሞ በሌላ እቃ ለብቻ እንሰራዋለን ማለት ነው። ይሄን እናስቀምጣለን። እዛ ለብቻ ደግሞ ባዶ ሃይላንድ አምጥተን እዚች ላይ ውሃና ሶዳ አሽ እንጨምራለን ማለት ነው። እንከታተል እሱን ደግሞ። እሺ እቺ 0 እናደርጋለን። ከዛ ውሃ 50 ግራም እንጨምራለን። ቀስ 50
ሶዳ አሽ እንጨምራለን። ሶዳ አሽ ማለት እቺ ዱቄቷ ናት። እቺ ቀስ ብለን 10 ግራም ወለን እዚህ ጋር 0 ካረግነው በኋላ 10 ግራም ሶዳ አሽ እንጨምራለን። ቀስ ብለን 10 ግራም ሶዳ አሽ ጨምረን 10 ግራም ሶዳ አሽ እና 50 ግራም ውሃ አንድ ላይ በደንብ እናዋህዳቸዋለን። እንደዚህ ነጭ ይሆናል ሲዋሃድ። ይሄን ካዋሃድን በኋላ ደግሞ በሌላ እቃ ዜሮ እናደርጋለን። በሌላ እቃ ደግሞ ውሃ 165 ግራም ውሃ 165 ግራም ካረግን በኋላ ጨው ደግሞ 20 ግራም ዜሮ እናደርግና ጨው 20 ግራም እንጨምራለን። ጨው አንኳር ጨው ከሱቅ እንገዛና በኪሎ 20 ግራም ማለት ነው። ሀያ ሙላ። እዛችንም በደንብ እናማስላታለን። በደንብ ጨው መሟሟት አለበት እስከመጨረሻ። ጨው በደንብ ሟምቷል። አሽና ውሃችንን ከዛ ቀስ እያለን በቀስታ እንደምታዩት እዚች ጋር በቀስታ ሶዳ አሽ እና ውሃ ነው እዚህ አይላንድ ውስጥ ያለው። እዚህ ጋር ደግሞ ያለው ምንድነው? ቅድም የሰራ ነው ላብሳና ኤስኤልኤስ ማለት ነው። ቀስ እያለን እየጨመርን እናማስለዋለን ማለት ነው። ቀስ እያለን እየጨመርን እናማስለዋለን። እናማስለዋለን። በደንብ መዋሃድ ስላለበት በደንብ እናማስለዋለን ማለት ነው። በደንብ ተዋህዷል። ከዛ እዚህ ጋር ምን አለን? ቅድም የበጠበጥነው ጨውና ውሃ አለ። ጨው ለምንድን ነው የሚጠቅመው? አንደኛ ሳሙናችንን ለማወፈር፣ ሁለተኛ ደግሞ ቶሎ ኤክስፓየርድ እንዳያደርግ ጊዜውን ለማቆየት ማለት ነው። ስለዚህ ጨውና ውሃ ቅድም እንትን ያልነው አለ የበጠበጥነው፣ እሱን ቀስ እያለን እየጨመርን እንዳሁኑ በደንብ እናማስለዋለን ማለት ነው። ጨውና ውሃችንን ጨምረናል። በደንብ እናማስለዋለን በደንብ እንዲዋሃድ። እንግዲህ እንደምታዩት ላርጓችን ተሰርቷል። አሁን ግን ከላይ እንደምታዩት አረፋ አለው። ስለዚህ ይሄ አረፋ እንዴት ነው የሚሆነው? እናስቀምጠዋለን እንደዚህ ቢያንስ ለ4 ሰዓት ምናምን እንደዚህ መቀመጥ አለበት። ያው አንዳንድ ሊትር አናመርትም፣ ብዙ ሊትር አምርተን ስለሚሆን አንድ ጊዜ አምርተን እንደዚህ ስናስቀምጠው በራሱ ጊዜ እየጠፋ ይሄዳል ማለት ነው። እየጠፋ ወፈር እያለ ይሄዳል አርጓችን። ስለዚህ አሁን ምን መጨመር እንችላለን? ከለር እና ሽታ ከፈለግን እዚህ ላይ መጨመር እንችላለን። ሽታ በጣም ውድ ስለሆነ 1 ሊትር ላይ አይጨመርም እንዳልኳችሁ። ብዙ ሊትር ሲመረት 100 ሊትር ወይ 50 ሊትር ምናምን ሲጨመር አንድ ክዳን ነው ጠብ የምናደርገው። ስለዚህ ግን እንዴት እንደሚጨመር ላሳያችሁ። እሺ ሽታው እንግዲህ ሽታ የሚባለው ይሄ ነው። ብዙ አይነት ሽታ አለ። የሌመን አለ፣ የኦሬንጅ አለ፣ የአፕል አለ። በቃ የፈለጋችሁትን አይነት ሽታ መርጣችሁ አሽትታችሁ ትገዛላችሁ። ግን እቺ በጣም ውድ ናት። 1 ሊትር ላይ አይጨመርም። ግን ትንሽ ጠብ እናድርግባት፣ በጣም ትንሽ። እንግዲህ ሽታችንን ጨምረናል። እናማስለዋለን። በጣም ነው የሚሸተው።
አሳያችኋለሁ። አረፋው ጠፍቶ ደግሞ እንዴት እንደሚሆን እንደዚሁ እናስቀምጠውና አረፋው ጠፍቶ እንዴት እንደሚሆን አብረን እናያለን ማለት ነው። ከዛ አረፋው ከጠፋ በኋላ ደግሞ ከሱ ላይ ደግሞ ከዚሁ ላይ እንዴት የእጅ ሳሙና መስራት እንችላለን። ከለር በመጨመር ከፈለግን ደግሞ በውሃ በማቅጠን ግን ባናቀጥነው ይመከራል። ከለር በመጨመር ብቻ ይሄ የእጅ ሳሙና ማድረግ እንችላለን። እሱንም አሳያችኋለሁ። ከዛ በኋላ መረት ነው ላድርገው። እቺ ቀስ እያልን እንሞላታለን ማለት ነው። ይሄ ክዳን እንግዲህ ማሸጊያ ነው። ስለዚህ ወደ ታች ነው ጫና ነው የምንለው። እሱን በመግዛት ወይም ደግሞ ሌመን ፍሌቨር የሚባል አለ፣ የሎሚ ሽታ የሚባል አይነት፣ እነሱን በመግዛት እንጨምራለን። ይሄ እቺ ሌመን ፍሌቨር ናት። ሌመን ፍሌቨር ጠብ እናደርግበት። እቺ እንግዲህ ቢጫ ከለር ናት። ስለዚህ ቢጫውን ጠብ አድርገንበት ወደ ቢጫ ከለር እንቀይረው ማለት ነው የእጅ ሳሙና ለመስራት። ቢጫ ከለር ሆነ ማለት ነው። ስለዚህ አሁን ሽታ በደንብ አለው፣ ቢጫ ከለር ሆኗል። እንደዚህ አሽገን እንሸጣለን ማለት ነው። ስለዚህ እቺ ማሸጊያውን አሮጌ ከፈለግን ከምናለሽ ተራ፣ አዲስ ከፈለግን ደግሞ ከፋብሪካ የሚሸጡ አሉ።